በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ በወልድ ወልድ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? በትናንትና ትምህርታችን ስለ ተውላጠ ስም ወይም መራሕያን በሚል ርዕስ አነ፣ ንህነ፣ አንተ፣ አንቲ የሚለውን በስፋት ተማምረናል ማለት ነው። የዛሬ ትምህርታችን የሚሆነው ደግሞ የቤተሰብ አባላት ወይም አይህባለ ሰባቤት በግዕዝ አይህባለ ሰባቤት በአማርኛ የቤተሰብ አባላት ስለሚባሉት እንማማራለን ማለት ነው። ደብተር እስክሪብቶ በመያዝ ተከታተሉ፣ አብራችሁን ቆዩ። ሰብ ማለት ሰው ማለት ነው። አስባብ ማለት ሰዎች ማለት ነው። ብእሲ ማለት ሰውዬ ማለት ነው። አባወራ። ብእሲት ማለት ሴትዮ ማለት ሲሆን እማወራ። አብ ማለት አባት ማለት ነው። አበው ማለት ደግሞ አባቶች ማለት ይሆናል ማለት ነው። እም ማለት እናት ማለት ነው። እማት ማለት ደግሞ እናቶች ማለት ነው። እሁ ማለት ወንድም ሲሆን አሃው ማለት ደግሞ ወንድሞች ማለት ነው። እህት ማለት እህት ማለት ሲሆን አሃት ማለት ደግሞ እህቶች ማለት ነው። ወልድ ማለት ወንድ ልጅ ማለት ሲሆን ውሉድ ማለት ደግሞ ወንድ ልጆች ማለት ነው። ወለት ማለት ሴት ልጅ ማለት ሲሆን ወለታት ማለት ወይም አዋልድ ማለት ደግሞ ሴት ልጆች ማለት ነው። ሕፃን ማለት ያው በግዕዝም በአማርኛም ሕፃን ነው። ግን ሕፃን የሚለው አማርኛ ከግዕዝ ነው። ሐፀን አሳደገ ብሎ ከግዕዝ የወጣ ቃል ነው። ሕፃን ማለት ያው ሕፃን በግዕዝም በአማርኛም ሕፃን ነው። ሕፃናት ማለት ደግሞ ያው ብዙዎቹ ነው። በአማርኛ ይታወቃል። ይሄ ሕፃናት ማለት ብዙዎቹ ሕፃናት ማለት ነው። ገብር ማለት ወንድ አገልጋይ ማለት ነው። የቤተ ክርስቲያን ወይም ገብረ ማርያም፣ ገብረ ሚካኤል ምናምን ገብረ ክርስቶስ የሚባል አገልጋይ ወንድ አገልጋይ የክርስቶስ አገልጋይ፣ የሚካኤል አገልጋይ፣ የማርያም አገልጋይ ይባላል ሲፈታ ማለት ነው። አግብርት ማለት ደግሞ አገልጋዮች ወንድ አገልጋዮች ማለት ነው። እመት ማለት ሴት ማለት ነው። ሴት አገልጋይ። እመታት ማለት ደግሞ ሴት አገልጋዮች። አመተ ማርያም አመተ እግዚአብሔር እንደሚባለው አሁን የማርያም አገልጋይ የእግዚአብሔር አገልጋይ ማለት ነው። ሴቶቹን ማለት ነው። አመታት ማለት ደግሞ አገልጋዮች ማለት ነው። ሴቶቹ አገልጋዮች ማለት ነው። ስለዚህ ወደኛ ስናመጣው ደግሞ አሁን ለምሳሌ አብ ያለውን አቡየ ስንለው አባቴ እንለዋለን። እም ያለውን እምየ ስንለው እናቴ እንለዋለን። እህት የሚለውን እህትየ ስንለው እህቴ እንለዋለን። ወልድ ያለውን ወልድየ ስንለው ልጄ እንለዋለን። ወለት ያለውን ወለትየ ስንለው ልጄ ሴት ልጄ እንላለን ማለት ነው። ሕፃን የሚለውን ሕፃኔ ማለት ሕፃኔ እንለዋለን ማለት ነው። ገብር ያለውን ገብርየ ስንለው አገልጋዬ ወንድ ልጅ አገልጋዬ እንለዋለን። አመት ያለውን አመትየ ስንለው ሴት አገልጋዬ ይቺ ለኔ አገልጋዬ ናት ስንላውን አመትየ እንላለን ማለት ነው። ለዛሬ ይበቃናል። ይህን በደንብ ይዛችሁ ካደራችሁ ደግሞ በነገ ቪዲዮአችን ደግሞ እንማማራለን ማለት ነው። ለግዕዝ ንግግር እንዲጠቅመን ከዚህ ቀጥል የሚሆነው ትናንትና ተፈስዮ ቤተልሔምና ዛሃሎ የሚሉ ከሰኞ ውዳሴ ማርያም ተማምረናል። ዛሬ ደግሞ ከተፈስዮ ቤተልሔም ከሚለው ቀጥል ትትፌሳህ ወትታሰይ የሚላለ እሱን ነው የምንማማረው። አብራችሁኝ ቆዩ። በድጋሜ ትትፌሳህ ወትታሰይ ኩሉ ነፍስ ተሰብ ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላኢ ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ወረሰዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ ሰዓሊ ለነ ቅድስት
ብርሃን ዘባማን ዘያበርህ ለኩሉ ሰብ ለለ ይነብር ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈሳ በምጽአትከ እስመ አድኃንኮ ለአዳም ስህተት ወረሰይካ ለሔዋን ዋጋዚተ እምጻዕረ ሞት ወአብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ ሰዓሊ ለነ ቅድስት። የሰኞ ውዳሴ ማርያም እዚህ ላይ ያበቃል ማለት ነው። ከዚህ ቀጥል የሚሆነው የማክሰኞ ውዳሴ ማርያም እንጀምራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስላደረጋችሁ እጅግ አድርገን እናመሰግናለን ማለት ነው። ያላደረጋችሁ ደግሞ አድርጉ ስንል በአክብሮት እንጠይቃለን። በዳግሚያ ቪዲዮ እስከምንገናኝ ሰላም ቆይታ፣ ሰላም አዳር። ባይ ባይ። እናመሰግናለን።